ኢትዮጵያ የዚህ አይነት ችግር ሲገጥማት የመጀመሪያው አይደለም። ጦርነት ሲገጥማት የመጀመሪያው አይደለም። ይሄኛው ጦርነት ለየት የሚያደርገው አገርን ለመከላከል በአገር ሀብት ስልጠና ወስደው በሀገር ሀብት ከውጪም ውስጥም ሰልጥነው ቃለ መሐላ ፈጽመው መልሰው አገራቸውን ለመውጋት መሰለፋቸው ልዩ ያደርገዋል። እንዲህ አይነት ሁኔታ በእርግጥ በሰራዊት ውስጥ የተከሰተ እንጂ የውጭ ወራሪ ኃይሎችን በባንዳነት በማገልገል ኢትዮጵያን በወራሪዎች እንድትወረር የሚያደርጉ ግብረገብነት የሌላቸው አገሬ ብለው አገርን የማያውቁ ባንዳዎች እንደነበሩ ይታወቃል። ዛሬ ህወሓት የሚባለው የጁንታ ቡድን ወይም አሸባሪ ሶማሌ ኢትዮጵያን በምትወርበት ሰዓት እንደ ኢትዮጵያዊ ኢትዮጵያን መከላከል ሲገባቸው ከሶማሌ መንግስት ጎን ቆሞ ነበር። በቃልም አላወገዙም። ነገር ግን የወቅቱ ተወላጆችና የወቅቱ ትውልድ የሶማሌውን ወረራ ልክ እንደ ዛሬው ጥሪ ተደርጎላቸው በመቶ ሺዎች የሚቆጠሩ ወደ ማሰልጠኛ እንደተመሙት ሁሉ ያኔም ከ300,000 በላይ የመጀመሪያ ስልጠና የወሰዱ የሚሊሻ አባላት ረጅም ጊዜ የሰለጠነ መደበኛ የዚያድ ባሬ ወታደር በከፍተኛ ዘመን አመጣሽ መሳሪያ የታጠቀውን ድል አድርገው ለሶስተኛ ጊዜ ኢትዮጵያ ሉዓላዊነቷና ህዝቦቿ በነፃነታቸው ኮርቶ እንዲኖሩ አድርገዋል። የተጀመረውን ጦርነት በድል ለማጠናቀቅም አስተማማኝ ደጀንና በቂ አቅም መኖሩን